በክረምት ቅዝቃዜ ውስጥ የጋቢ ሙቀት እንደሚናፈቅ ሁሉ የሰው ልጅ ነፍስም የሌላውን ሰው ቅርበት አጥብቃ ትራባለች። አበው ሲተርቱ ሰው ለሰው መድኃኒቱ ነው ይላሉ። ይህ መድኃኒት ደግሞ የሚቀመመው በቃላት ብቻ ሳይሆን በገላ ንክኪ፣ በልብ ትርታና በፍቅር ቋንቋ ነው። አንዳንዶች ሕይወትን እንደ ሩጫ ይቆጥሯታል። ይፈጥናሉ፣ ይደክማሉ፣ ይለፋሉ። ሌሎች ግን ሕይወትን እንደ አሮጌ ወይን ጠጅ እያጣጣሙ ፍቅርን እንደ ዕለታዊ መና እየተመገቡ ይኖራሉ። ዛሬም ወስዳችሁ ፀሐይና ባህር ተቃቅፈው ወደሚኖሩባት የፍቅር ዜማ ከየቤቱ ወደሚሰማባት ወደ አንዲት ድንቅ ምድር ነው። ይቺ ምድር የጥንት ፈላስፎች መገኛ ብቻ አይደለችም። የፍቅር ህብረት እንደ አዝመራ በብዛት የምታመርት፣ በዓለም ዙሪያ በተደረጉ ጥናቶችም የፍቅርን አክሊል የደፋች የሀገራት ቁንጮ ናት። ለመሆኑ ግሪካውያን ለምን የዓለምን የፍቅር ክብረ ወሰን ሊይዙ ቻሉ? ዛፍ ሲወርቅ ድምፅ አለው፣ ሰው ሲወርቅ ግን ድምፅ የለውም እንደሚባለው በእነዚህ ህዝቦች የፍቅር ባህር ውስጥ ሰጥመን በሚስጥራዊው የገላ ዜማቸው ውስጥ ተጉዘን እውነታውን በጋራ እንፈትሻለን። የሜዲትራኒያን ዳርቻ ወዳለችው ወደ ፍቅር አዝመራ ምድር አብራችሁን ተጓዙ። እኔ የህይወት ዜና መዋል አቅራቢ ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያድርጉ፣ ለሌሎችም እንዲደርስልን ሼር ያድርጉልን። ዓለም በሀገራት መካከል በብዙ ነገሮች ውድድር ታደርጋለች። አንዳንዱ በኢኮኖሚ ጥንካሬ፣ አንዳንዱ ደግሞ በጦር መሳሪያ ጉልበት ይፎካከራሉ። ግሪክ ግን በሌላው ድንቅ መመዘኛ የዓለም ዘውድ በኩራት ደፍታለች። እሱም የፍቅር ግንኙነት ድግግሞሽ ወይም የፍቅር አዝመራ ነው። እንደ ዱሬክስ ያሉ ታላላቅ የጥናት ተቋማት ዓመታዊ መዝገባቸው ሲያገላብጡ ግሪካውያን በየዓመቱ በአማካይ እስከ 138 ጊዜ የግብረ ስጋ ግንኙነት በመፈጸም በዓለም ቀዳሚውን ደረጃ ይዛለች። ይህ ቁጥር ዝም ብሎ የመጣ ድንገት ስኬት አይደለም። የወደደ ቢለግስ ምን ይገርመዋል እንዲለው አበው ግሪካውያን ለተጣማሪያቸው ያላቸውን ፍቅር በመስጠትና በገላ ንክኪ በመግለጽ ረገድ ንፉጎች አይደሉም። ለእነሱ ፍቅር ዝም ብሎ የአካል መገናኘት ብቻ አይደለም፣ እንደ አዝመራ በየጊዜው የሚታጨድ፣ እንደ ጸደይ አበባ ሁሌም የሚፈካ የህይወት ትርታቸው ነው። የፍቅር ዘውድን የደፉት በገላቸው ጥንካሬ ብቻ ሳይሆን ፍቅር ካለ ድንጋይ ላይ ይተኛል የሚለውን ብሂል በተግባር ስለሚኖሩት ነው። በመኝታ ቤታቸው ውስጥ የሚቀጣጠለው ያ እሳት የኑሮ ሸክምን የሚያቀል፣ የነፍስ ቁስልንም የሚፈውስ ልዩ ዜማቸው ነው። በየዓመቱ 138 ጊዜ መገናኘት ማለት በየ2 ወይም በየ3 ቀኑ አንድ የፍቅር ቋንቋ በአዲስ ዜማ መስፈን ማለት ነው። ስለዚህ በግሪክ ምድር ፍቅር የቅንጦት ዕቃ ሳይሆን እንደ ንጹህ አየር በነፃ የሚተነፍሱበትና በየቀኑ የሚቋደሱት የዕለት ተዕለት በረከታቸው ነው። ይህ የፍቅር ዘውድ ግሪካውያኑ ከዓለም ሀገራት ሁሉ ለየት ያደርጋቸዋል። ምክንያቱም እነሱ ሕይወታቸውን የሚለኳት በዓመታት ብዛት ሳይሆን በፍቅር በሳቋቸውና በረኩባቸው ምሽቶች ብዛት ነውና። ግሪክን ስናስባት መጀመሪያ በዓይነ ሕሊናችን የሚሳለው ስዕል ምንድን ነው? እንደ ሰማይ ሰማያዊ የሆነ ባህር ከነጫጭ ድንጋይ እንደተፈለፈሉ በረዶ የሚመሳሰሉ ቤቶች ጋር ሲላፋ ይታየናል። በግሪክ ምድር ፀሐይ ስትወጣ ምድርን በወርቃማ ጨረሯ ቀብታ ገላን በሙቀት የምታጠምቅ ትመስላለች። አበው ሲተርቱ ዛፍ ሲወርቅ ድምፅ አለው፣ ሰው ሲወርቅ ግን ድምፅ የለም ይላሉ። ግሪካውያን ግን በዚህ ማራኪ ተፈጥሮ ውስጥ ሆነው በፍቅር ባህሩ ዘው ብለው ሲገቡ ዜማቸው እስከ ዓለም ዳርቻ ይሰማል። ያ የሜዲትራኒያን አየር፣ የወይራ ዛፎች ሽታና የባህሩ ማዛ ሰውን ከድካም ያሳርፋል፣ ለፍቅር ልዩ ስሜትን ይጭራል። በእነዚያ ጠባብና ያማሩ መንገዶች ላይ ስትጓዙ ነጭና ሰማያዊ ቀለም የሰላምና የተስፋ ተምሳሌት ሆኖ ታገኛላችሁ። ሕይወት ደግሞ በቤታቸው ስለሚቀጣጠለው ፍቅር ትልቅ ማገዶም ነው። ኑሯቸው ዛሬን ካልበላን ነገን ማን ያውቃል እንደሚባለው አይነት ነው። ባላቸው ውብ ተፈጥሮ እየተደሰቱ የፍቅርን ጥፍጥና ሳይቆጥቡ ይቋደሳሉ። ያ ወርቃማ ፀሐይ ገላቸውን ሲያሞቀው ልባቸውም እንደ ፀሐይ ይፋፋል። እንደ ወይራ ዛፍም የጸና ፍቅር እንደ ወይራ ዛፍ የጸና ፍቅርን፣ እንደ ባህሩ ሰፊ ትዕግስትን፣ እንደ ሰማዩ ደግሞ ንጹህ የሆነ ግንኙነትን ይገነባሉ። ለግሪካውያን ውበት ከውጭ ብቻ የሚታይ ሳይሆን ከውስጥ የሚመነጭ የነፍስን ሙቀት ነው። ታዲያ እንዲህ አይነት ገነት በሚመስል ምድር ላይ ፍቅር እንደ ወንዝ ቢፈስ፣ ገላና ገላ እንደ ዜማ ቢዋሃዱ ምን ይደንቃል? የምድሪቱ ውበት ለፍቅራቸው መድረክ ነው። የልባቸው ትርታ ደግሞ ለዚህ ውበት ትርጉም የሚሰጥ ታላቅ የትወና ቦታ ነው።
በዓለም ላይ ካሉ በመቶዎች የሚቆጠሩ ሀገራት መካከል ለምን የግሪካውያን ፍቅር ቋት ሁሌም ሞልቶ ይፈሳል? የምንጭ ውሃ መዳረሻው ባህር ነው እንደሚባለው የዚህ ምስጢር መነሻው ጥልቀት የሆነ የህይወት ፍልስፍናቸው ነው። አንደኛው ምክንያት ታሪካቸው ነው። ግሪካውያን የጥንት ስልጣኔ ባለቤቶች ብቻ ሳይሆኑ ለፍቅር ትልቅ ትርጉም የሰጡ ህይወት የተፈተነ ቀመርም ነው። ለእነሱ ፍቅር የህይወት ቅመም ሳይሆን ራሱ ህይወትን የሚያቀጣጥልና ጤናን የሚሰጥ ተፈጥሯዊ ጸጋ ነው። ከሜዲትራኒያን ማዕበል ጋር ተሳፍረን በግሪክ የፍቅር አዝመራ ውስጥ ስንዘዋወር የቆየንበት ወጋችንን ማሳረጊያ ላይ ደርሰናል። የግሪካውያን በዓመት 138 ጊዜ ፍቅርን መጋራት ቁጥር ብቻ አይደለም፣ የልባቸው ስፋትን፣ የነፍሳቸውን ጥልቀትና ለህይወት ያላቸው ክብርን መለኪያ ነው እንጂ። ፍቅር ያሸንፋል እንደሚባለው እነሱም በኑሮ ፈተናና በጊዜ ሩጫ ሳይሸነፉ ፍቅርን እንደ ጋሻ አድርገው በመያዝ ለዓለም ትልቅ ትምህርትን ሰጥተዋል። ከነጫጭ ቤቶቻቸው እስከ ሰማያዊ ባህራቸው፣ ከወይራ ዛፎቻቸው እስከ መኝታ ቤታቸው ድረስ የሚሰማው ያ የፍቅር ዜማ ፍቅር ካለ ድንጋይ ላይ ይተኛል እንዲሉ አበው ግሪካውያን ለፍቅር ቦታ ጊዜ አይመርጡም። ምክንያቱም ፍቅር ለእነሱ የህይወት ቅመም ሳይሆን ራስ ህይወት መሆኑን ጠንቅቀው ያውቃሉና። ህይወት አጭር ናት፣ ነገር ግን በፍቅር ሲያሳልፏት እንደ ሰማዩ ትሰፋለች፣ እንደ ፀሐዩ ትሞቃለች። የወደደ ቢለግስ ምን ይገርማል ተብሎ እንደተነገረው ፍቅርና እንክብካቤ ሳይቆጥቡ መለገስ ከእነዚህ ታላላቅ ህዝቦች እንማራለን። ቻናሉን ሰብስክራይብ ያድርጉ። እኔ የህይወት ዜና መዋዕል አቅራቢ ነበርኩኝ። እስከሚቀጥለው ፕሮግራም ድረስ ሰላም ለእናንተ፣ ሰላም ለሀገራችን። ቻው።